ይሄንን የፀጉር መስሪያ በባለፈው ይዤላችሁ መጥቼ በጣም ወዳችሁት ነበረ። ዛሬም ዲስካውንት ላይ ስላሉ በድጋሚ ወደ እናንተ ይዤው መጥቻለሁ። እኔ በጣም ነው የወደድኩት። ብዙ ኮሜንት ደግሞ የኔ እንደዚህ አይሰራም አያለሰልስም የሚል ኮሜንቶችን አይቻለሁ በተደጋጋሚ ማለት ነው። ይሄ የፀጉር መስሪያ ሲታይ አንድ አይነት ቢመስልም የተለያዩ አምራቾች የተለያዩ ሻጮች አሉ። ስለዚህ በዛው ልክ ሊለያይ ይችላል። የኔ የሙቀት መጠኑ እስከ 420 ድረስ ነው። አላለሰለሰም ማለት ቆንጆ አይደለም ማለት አይደለም። የሙቀት መጠኑ እናንተ የምትገዙት ምን ያህል የሙቀት መጠን ነው ለእናንተ የፀጉር አይነት የሚሆን የሙቀት መጠን ነው ወይ የሚል እሱን ቼክ አድርጋችሁ ነው መግዛት ያለባችሁ። የኔ እስከ 420 ድረስ የሙቀት መጠን ይሄዳል። ስለዚህ የኛ የሀበሻ ፀጉር ደግሞ ትንሽ ደረቅ ያለ ስለሆነ ሙቀቱ ባነሰ ቁጥር የማለስለስ አቅሙን በዛው ልክ ያነሰ ነው። እንደምታዩት ቆንጆ አድርጎ አለስልሶታል በአንድ ሂደት ብቻ። ሲደጋገም ደግሞ ከዚህ የበለጠ ቆንጆ ነው የሚሆነው።